በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች በመላው ዓለም የምትገኙ የእግዚአብሔር ባለሟሎች እንደምን ዋላችሁ? እንደምን አደራችሁ? አሜን ያያሉ የአምላካችን የእግዚአብሔር ስሙ ከአጥናፈ ዓለም እስከ አጥናፈ ዓለም የተመሰገነ ይሁን። ዛሬ በቪዲዮ የመጣሁት ስለ ስውሯ ማርያም ላወራችሁ ነው። ጫጫ ከተማ ካለፍን በኋላ በ8 ኪሎ ሜትር ርቀት ላይ የምትገኝ እጅግ ጥንታዊ የሆነች ገዳም ናት። እመቤታችን ድንግል ማርያም በዚህ ገዳም እሷን ሊማጸኑ የሚመጡ ሱባኤ የሚገቡ ንጹህ ልብ ላላቸው የምትገለጥበት እና የምትታይበት ልዩ ገዳም ነው። የስውራን አባቶቻችን መኖሪያ ነው። በፊት ብዙ ደጋግ አባቶቻችን ዳዋ ጥሰው አመድ ነስንሰው ትቢያ ተንተርሰው ግርማ ሌሊቱን ጸራጋነቱን ታግሰው የሚኖሩ ብዙ አባቶቻችን በዚህ ገዳም መተው ተሰውረዋል። እመቤታችን ድንግል ማርያም የምታውቃቸው ከተለያዩ ስፍራ ላይ ያሉ ወደ 120 የሚሆኑ ደጋግ ቅዱሳን አባቶች በደመና ተጭነው መተው በእመቤታችን በድንግል ማርያም በስውሯ ገዳም ተሰውረውበታል። እንግዲህ እመቤታችን ድንግል ማርያም ስውሯ የተባለችበት ምክንያት ብዙን ጊዜ እየተገለጠች ስለምትሰወር ስውሯ ማርያም ተብላለች። ይሄ ገዳም እጅግ ጥንታዊ ከመሆኑ የተነሳ የአካባቢ ሰዎች ንብረታቸው ሲወሰድ ከሰው ጋር ሲጣሉ ካልተግባቡ በዚህ ገዳም መተው ስንዴ እያስደፉ አውድ ጸሎት እያጸለዩ ሰላም ለኪ እያስደገሙ የተወሰደባቸው ንብረት የሚመልሱበትም ገዳም ነው። በዚህ ገዳም ላይ ንብረት የተወሰደብኝ ያለ ሰው መጥቶ አውድ ያስደፋል። ወይም ደግሞ ተበድያለሁ የሚል ሰው ካለ በመጥሪያ ወረቀት ተጠርቶ በዚህ ገዳም ዳኝነት እንዲሰጠው ይደረግበት የነበረ ገዳም ነው። ገዳሙ ዙሪያው እጅግ በጫካ የተሞላ አረመሞ ያለበት ጫጫታ የማይወድ እጅግ ለሱባኤ ምቹ የሆነ ቦታ ነበረ ስውሯ ማርያም። ዛሬ ግን የምንመለከተው በስውሯ ማርያም ገዳም የምናየው ነገር ግን ያለው ደን አሁን ላይ ተመንጥሮ ገበሬዎች ቢዝነስ የሚሰሩበት ጠላ ቤትና ጠጅ ቤት፣ አረቄ ቤት የሚከፍቱበት ቦታ ሆኗል። እመቤታችን ድንግል ማርያም ታምር የምትሰራበት መተው ለሚያለቅሱባቸው የሚታበስበት ታሪካቸው የሚለወጥበት እንዲህ ያለውን ገዳም በአሁን ጊዜ እየተበላሸ ይገኛል። እንግዲህ በጎራው የተከፈሉ ሰዎች የተለያዩ ነገሮችን ያነሳሉ። አንዳንዶቹ ገዳሙ በሴት እየተመራች ነው ሲሉ፣ ሌሎቹ ደግሞ የገዳም አባቶች ሌቦችና አጭበርባሪዎች ናቸው። ከሷ በፊት ሮማን የምትባል ሴት ነበረች። ሚስጥራቸውን ስላወጣችባቸው እና ገንዘብ ነክ ነገሮች በመጋጨቷ ከዛ ቤተክርስቲያን እንድትባረር ተደርገዋል። ቀጥላ የመጣችው ግን እቺ ሴት ጉዞ እንዳናዘጋጅ እንቅፋት ሆናብናለች ብለው አንዳንድ ጉዞ አዘጋጆች ደግሞ አቤቱታቸውን ያቀርባሉ። በመሰረቱ ቤተክርስቲያን የሁሉም ናት። ነገር ግን ዋናው መታሰብ ያለበት በእመቤታችን በድንግል ማርያም ተአምር ላይ ማንም ሰው ሊደራደርባት አይገባም። ከደብሩ አለቃ እስከ ሴቷም እስከ ጉዞ አዘጋጆችም ቢሆኑ እመቤታችን ድንግል ማርያም ተአምራቷን ካቆመች ወይም ስራዋን ካቆመች ሁሉም ከዛ ቦታ ላይ ይጠፋሉ። ስለዚህ የእመቤታችን የድንግል ማርያም ተአምራት እንዲቀጥ ሰው መጥቶ እንዲድን ምን ይደረግ አለበት የሚለውን እሱን ወደ እናንተ ልቃኝ ነው ዛሬ የመጣሁት። ቦታው ላይ ሄጄ የተመለከትኩትና የታዘብኩትን ነገር ለእናንተ አካፍላችኋለሁ። ስውሯ ማርያምን ማቃት የዛሬ 10 ዓመት ነው። በዛን ጊዜ በሚሄድበት ጊዜ አረምሞ የሰፈረበት የገዳም አባቶች በስርዓትና በአግባብ የሚመላለሱበት ወደ ገዳሙ የሚመጣው ድምጻቸውን አጥፍተው እመቤታችን ድንግል ማርያምን
በዝነ ልቦናቸው የሚማጸኑባት ገዳም ነበረች። ዛሬ ጫጫታ የነገሰባት ገዳም ማለት ነው። እንግዲህ በዚህ ገዳም ላይ ገና እንደተገባ ጸሎተ ማርያም ለማድረስ ስንዴ ተገብሮ ማህበረ ካህናት ተሰብስበው ስመ ክርስትና ጠርተው ጸሎት ያጸልዩበት የነበረ ገዳም ነው። ብዙ ቅዱሳንና ስውራን አባቶችም የተመላለሱበት ቦታ እንደመሆኑ መጠን በአግባብና በስርዓት የምንመላለስበት የእመቤታችን የድንግል ማርያም ታምራቷ የሚገለጥበት ገዳም ነበር። አሁን ያንን ነገሮችን እየተመለከትን አይደለም። አሁን የምናየው ነገር ስንመለከት አንደኛ ስርዓተ አልበኝነት በገዳሙ ላይ ሰፍነዋል። ይሄ ማለት ምን ማለት ነው? እመቤታችን ድንግል ማርያም በአረምሞና በዝምታ የምትመሰገን የሚገባው ገዳም በጫጫታና በጮት ተሞልቷል። በቤተ ክርስቲያኒቱ ዙሪያ ላይ ወይም በቤተ ክርስቲያኒቱ ውስጥ ጭምር ሰዎች በፈቀዱና በፈለጉት መልክ ሸራ ወጥረው ወንድ ከሴት ሳይለያይ በአንድ ቦታ ላይ ሰፍረውበትም ይገኛል። ቦታውንም ያስተናገዱት ሰዎች በተለያዩ ገዳማትና አድባራት በጸበል የከረሙ ከመሆናቸው የተነሳ በራሳቸው ሐሳብና ፈቃድ እየተመሩ የራሳቸውን ሕግም አውጥተው ሕዝበ ክርስቲያኑን እያንገላቱት ይገኛሉ ማለት ነው። ይሄ ስርዓት ሊያዝ ይገባል። ጫማ የት ነው የሚወለቀው? እንዴት ነው ስርዓቱ የሚለውን የገዳሙ አባቶች ለሚያስተናግዱ ሰዎች በቂ መረጃ መስጠት ይኖርባቸዋል። ሌላ በዙሪያው የሚገኙትን ይሄ ጫካ ተመንጥሮ የገዳም ክብሩ ተገፎ በአጥሩን ሁሉ ይዞ የተሰሩት የሬስቶራንቶች ይሄ ጠላ ቤቶች፣ መጠጥ ቤቶች በሙሉ ከቦታው ላይ መነሳት መቻል አለባቸው። ይሄ ስራ መሰራት ይቻላል። ቦታው የተቀደሰ ቦታ ነው። ቦታው የአረመሞ ቦታ ነው። ቦታው የዝምታ ቦታ ነው። በዚህ ቦታ ላይ የተሰራ ያለው ስራ ትክክል አይደለም። አዘጋጆችን በተመለከተ ወደ ስውሯ ማርያም ጉዞ የሚያዘጋጁ እንኳን ቢሆን በስውሯ ማርያም ስም መኪናቸውም ላይ ወይም ሲመለሱ ማቅረብ የለባቸውም የሚል ወይም ጨረታ በቤተ ክርስቲያኑ የተወገዘ ነው በሚል ለሕዝበ ክርስቲያኑ ለሚመጣው ሕዝበ ክርስቲያኑ መልእክት ቢያስተላልፉ ጉዞ የሚያዘጋጁትም በረከት ሰውን አምጥቶ ከመመለስ ውጪ ሌላ በገዳሙ ስም እንዳይሰሩ ማድረግ ይቻላል። ግንዛቤ መስጠት ይቻላል። ሌላው እንግዲህ በሴት ይመራል የሚባለው ነገር በተለይ ብዙ ሰዎች አስተያየት እየሰጡባት ነው ያለው። እህታችን ማለት በጣም ታመነጫጭቃለች፣ በጣም ትሳደባለች። እንደገና ደግሞ ትልልቅ ጎረምሳዎችን ይዛ ነው የምታናግረው ሰውን የሚባል ነገር አለ። እኔ አላየሁም። እርግጥ ግን ከብዙ ሰዎች እንደሰማው ከሆነ ስርዓትና ሰውን በአግባቡ የማታናገር መሆኑን እየሰማን ስለሆነ ገዳሙ ከልጅቷ ጋር በመነጋገር በተረጋጋ መንፈስ ውስጥ ሆና ገዳሙ ያዘጋጀውን ጉዞ ለሕዝበ ክርስቲያኑ በማሳወቅ በማስረዳት ከዕለተ ሰንበት ውጪ በተለያዩ ቀናቶች ማህበሩ ገዳሙ ጉዞ አዘጋጅቶ የሚመጣው ሰው በአግባቡ የሚስተናገድበትን መንገድ ማመቻቸት፣ በሰንበት ቀን የሚመጡ ደግሞ ጉዞ አዘጋጆችን እንግዲህ ማህበሩ የራሱ የሆነ ጉዞ እንዳለው በማህበሩ መምጣት የምትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር እየደወላችሁ መመዝገብ ትችላላችሁ እያሉ ሕዝበ ክርስቲያኑን በፍቅር መግዛት የሚችሉበትን አሰራር መፍጠር ቢችሉ መልካም ነው። እየሰማን ያለነው እያደመጥን ያለነው ደስ የማያሰኝ ነገር ነው። የስውሯ ማርያምን ተአምር የሚሸፍን የእመቤታችን የድንግል ማርያምን ነገር የሚያቆሽሽ ነገር እየተሰማ ስለሆነ ገዳሙ ይህን ነገር እንዲያስተካክል መልእክቴን ለማስተላለፍ ነው። ይህንን ቻናል ሰብስክራይብ አድርጉት።